ሩታ ምን ብታደርግ ነው ይሄን ያህል ሩታ ምን ብታጠፋ ነው አብርሽ እንዲህ አምርረህ የጠላት? እኔ የምሬን ነው አብርሽ ከዚህ በላይ ምን ትሆንልች? እውነት ይወራ ከተባለ እኮ ልጠላክ ያለበት አልየው አልድረስ ልትል የሚገባው እንደ ጥፋት ቢሆን ኑሮ ሩታ ነበረች። አንተ ቆይ ምን ልሁን ነው የምትለው? ምን አደረገች? መች ደረሰችብህ? ይሄን ያህል ምን ነፍስ አጠፋች እንዴ? ገደለች እንዴ? ባለችበት ከሄርሜላ ጋር ራሱ ባልሆን ከሩታ ጋር መሆን አልፈልግም እንደውም ትበዛባለች እንዴ? ይሄን ያህል ሩታን ምንድነው እንዲህ ሊያስጠላ ይቻላል? ስትማግጥ ይዛታል እንዴ? ካንተ ጋር ሆና ከሌላው ሰው ጋር ስትሄድ ይዛታል። ምን ብታጠፋ ነው አንተ የነፍስን ያህል ምጠላት? የጥላቻም እኮ ልክ አለው። አንዴ ሚስት ነበረች፣ የህይወት አጋር ነበረች፣ ልጅ ወልዳላለች። በዚህ ልክ ብቻዬን በሆነ ራሱ ከሷ ጋር ልሆን አልችልም። ማነህ አንተ? ሲጀምር አንተ ነህ ማትመጠናት። ካንተ የተሻለ ሰው ይገባታል እንጂ አንተ ማን ስለሆንክ ነው እንዲህ የምታጥላላት? በአደባባይ ሩታ የምታዋርደው ራስን እንዴት ነው የምታየው? ቀለበት ስላሰርክ ሩታ ፈለገች ቀለበት ስታስር ስለተባለ አንተ በጣም ሜን ካራክተር ነህ። የህይወቷ ወሳኝ ሰው ነህ። ራስን አድርገህ ብቻዬን በሆነ ራሱ ከአንቺ ጋር መሆን አልፈልግም። ትንሽ እንኳን ክብር ሊኖር ይገባል እኮ ብራዘር። አንድ ደግሞ ማመንና ማረጋገጥ ያለብህ ነገር ቢኖር እኔ ሄርሜላ ባትኖር ራሱ ከሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን በሆን ራሱ ሩታን ዳግመኛ እኔ ላገባትም አብሬያትም ልኖር አልችልም። ይሄንን አረጋግጠ ለአእምሮህ ንገረው። በቃ ማንም ባይኖር ድጋሚ ከሩታ ጋር ግን ተጋብቼ ምኖር ሰው አይደለሁኝ። ስለዚህ ይሄንን ደግሞ ከተረዳኸኝ አንደርስታንድ ካደረከኝ ከዚህ በኋላ በእንደዚህ አይነት ርዕስ እኔ እናንተ መጨቃጨቅም ማውራትም ተገቢ አይደለም። ሰላም እንደምን ከረማችሁ የቤኪ ግሬስ ቤተሰቦች፣ በጠቅላላው የግሬስ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቆይታ ሁሉ ሰላም፣ እኔ ጋር ሰላም ነው። አብርሽ አንድ ነገር ሲናገር ሰምተናል ሰሞኑን። በጣም ስላስደበረኝ ነው የመጣሁት። ሩታን ብቻዬን ብሆን ራሱ ካንቺ ጋር መሆን አልፈልግም። ዴቭ መጥቶ ነበረ። ዴቭ የአብርሽ ወንድም ከአባትየውም ተልኮ መጥቶ ከዚህ በላይ እርስ በርሳችሁ አትጠማመዱ፣ ይቅርባችሁ፣ የራሳችሁን ኑሩ ብሎ አብርሽናም ሩታን ጠይቋቸው ነበር ሁለቱንም። በጣም የአብርሽ መልስ በጣም ነው ልቤን የነካው። በጣም ከአብርሃም ማይጠበቅ ያው አብርሃም በፊትም ብዙ እንትን አይደለም፣ ግን የፈለገ ቢሆን ፊት ለፊት ሩታ እንደዚህ ይናገራታል ብዬ አልጠብቅም ነበር። አሁን በጣም ነው ያስደበረኝ። ብቻዬን በሆን ራሱ ከሄርሜላ ጋር ራሱ ባልሆን በዚህ ሄደ ብቻዬን በሆን እንኳን አንቺን አልፈልግሽም እንዴ! በጣም ነው ያሳዘነችኝ ሩታ በዛ ቦታ። ምክንያቱም ሩታ በሰው ልጆች ታሪክ በዚህ በግሬስ ፋሚሊ ታሪክ በጣም የተበደለችው ሰው ሩታ ናት። ልጇን በዛ ስቃይ ሁሉ አሳድጋ እሱ ሳይበቃ አብርሽ እዚች ጋር እዛች ጋር ሲል አብርሽን እፈልግሃለሁ ብላ የመጣችን መስዋዕትነት የከፈለችን ሴት እንዲህ ማዋረድ ከሱም ብሶ ልጄን ውሰዳለች። መጀመሪያ ልጄን ይዤ መሄድ ፈልጋለሁ፣ ትንሽ ቤተሰብ ጋር ማረፍ ፈልጋለሁ ስትለው እሪ ብሎ ሰው ሰብስቦ ምናምን ልጄን ይዛ ልጠፋ ነው አለ። ልጁ በዛ ሰዓት ከሷ ጋር መሆን ነው የሚችለው እንጂ መብላት አልጀመረም ምናምን ነገር የእናትየውን እንክብካቤ የሚፈልግበት ሰዓት ማለት ነው። አይ አገር ይያዝልኝ ልጠፋ ነው ልጁን ይዛ ልታመልጥ ነው አለ። እሺ ተባለና ልጁን ድጋሚ አሳደገች። በዛ ብቸኝነት ውስጥ ልጇን አሳደገችና አሁን ልጅህን እንካና እኔ ቤተሰብ ጋር አርፌ መምጣት ፈልጋለሁ አለችው። አይ ጥላኝ ልጠፋ ነው ምናምን ልጁን አስታቅፋ እንዴ! አብርሃም ምን እየሆንክ ነው? ከአእምሮ ሁን እንጂ ሩታናት እየመጣች ህይወቴን መበጠብጠው ሩታናት በተነሳው በትንሹ በትልቁ ህይወቴን ሰላሜን ነሳይ ትላለ። በዚህ በኩል ደግሞ ህጋዊ ሚስት ናት። ስለዚህ ልጁ ይጋራችሁ ነው የሚባል ነገር አለ። እንዴት ነው አንተ እያሰብክ ያለው? ልጅቷ ያንተን ልጅ ብቻ እያሳደገች እንድትኖር ነው የምትፈልገው? ዘመኗን ሙሉ ባንተ ጉዳይና ባንተ ችግር በምትፈጥረው የተሰቃየች እንድትኖር ነው የምትፈልገው? ምንድነው ትክክለኛ ፍላጎት? ሩታም የራሷ ህይወት አላት። ከዚህ በኋላ የምታስበው ህይወት ሊኖራት ይችላል። ከደስታ ጋር ምን ተባለው ከፈል ከደስታ ጋር ለምን ተደዋውለሽ ደስታ የተናገኘሽው ምናምን እያልክ የምትደውለው ነገር ምንድነው? መብቷ ነው። ከዚህ በኋላ እኮ አንተ ስለሷ ህይወት አይመለከትም። የራስን ህይወት መርጣል አይደል? ቀለበት አስራል። ከደስታ ጋር አይደለም ከማንንም ጋር የፈለገችውን ብትሆን ሩታ ይሄ መብቷ ነው። አንተ ማን ስለሆንክ ነው የምትመርጥላት? ከዚህኛው ሰው ጋር መሆን አለብሽ ከዛኛው ሰው ጋር መሆን የለብሽም ምናምን። ሲጀምር ልትደውልላት አይገባም። በህጋዊ መሰረት ስለ ልጁ ነው የሚመለከተ። ልጅን ደግሞ ፍርድ ቤት ወሰነል መልኩ መተታ ያለ እሱንም ሩታ ከፈለገች አይ አልፈልግም ልጅህን ለተወሰነ ቀን ያዘው ብትል መብቷ ነው። አሁንም አንተ ባላችሁ ግንኙነት አንተ ወሳኝ ሰው አንተ እንደዚህ ባልክ ሰዓት እየመጣህ መታገኝ ዘመኗን ሙሉ አንተ ልጆች እያሳደገች እንኖር የምፈልገው አንተ የፈለከውን አግብተህ ከፈለገው ጋር ህይወት መስርተህ ደስተኛ ሆነ እንድትኖር ሩታ ደግሞ እዛ አንተ ባሰርክላት ገመድ ባጠርክላት አጥር ታጥራ እንድትኖር ህሊና የሚባል ነገር የለም እንዴ? አንተ ሩታን እኮ አልፈልግሽም ብቻዬን መሆን እችላለሁ ማለት ትችላለህ፣ ግን የግድ አንተ በምትፈልገው መንገድ ህይወቷን እንድትቀጥል የማስገደድ መብት የለህም።
ስለዚህ አብርሽ ከሩታ ሰርክል ጉጣ እንጂ ሩታ በቃ በጣም ሰው ሲመጣ አንተ ብቻ ትክክል፣ ሰው ሲሰበሰብ ሁሌም እየመጣ ህይወቴን ስለምትበጠብጠኝ ህይወቴን ደህንነቴን ምናምን ሁሌም ድራማ እየፈጠራችሁ ምናምን፣ አንተ ነህ ድራማ እየፈጠርክ ያለው፣ አንተ ነህ በተባልከው ነገር መርጋት ያልቻልከው። ሩታንም ትፈልጋለህ፣ ከዛን የሆነ ምልክት ታሳይና ምናምን ትንሽ ቆይተ ሄርሜላ ጋር ስትመጣ ደግሞ በጣም መልአክ ሄርሜላ አፍቃሪ ምናምን። ራስን አስብ፣ ማንን እንደምትፈልግ ምረጥ። መጀመሪያ መምረጥ ያለብህ ይሄን አሁን አይደለም፣ ድሮ ቀለበት ከማሰር በፊት ድሮ ሩታን ከመፋታት በፊት ማሰብ ያለብህ ለህይወት ለፊቸር ማን ይሆናል ብለህ ነው የምትወስነው እንጂ አሁን ያንተ ቤተሰቦች እየመጡ ሩታን እንዴ በተጣላችሁ ባለፈው ቀለበቱ ላይ ለምን ተገኘች? እሷ ናት የበጠበጠችኝ አልክ። ቀለበቱ ላይ የምታውቀው ነገር የለም። ሜሪና ዳኒ ምናሳይሽ ነገር አለ ብለው ነው የወሰዷት። ተገኘች፣ ጓደኞቿ ናቸው፣ ታምናቸዋለች። ለምን አትገኝም? አንተ በጣም ኮንፊደንስ ቢኖር እኮ በዛ ሰዓት ሩታንም ትጠራ ነበር። ግን ሩታንም ከጎን እንድጠፋ ስላልፈለክ ከሩታን በድብቅ አድርጋ ሄርሜላንም በዚህ በማጫወት ፈለክ። ሲጀምር ሄርሜላ ልቧ የት እንዳለ ባለፈው ነግሬያለሁ። ሄርሜላ የጀርሚ አፍቃሪ ናት። ጀርሚ ትንሽ ገፋ ብሎ አብርሽን ጓጓ ቢልበት የሩታ እንተ ሄርሜላ ራሱ ወደ ሄርሚ እንደማትሄድ እርግጠኛ አይደለንም። በደንብ እኔ እንደውም ልንገራችሁ መጨረሻ ላይ አብርሽን አልፈልገውም ብላ ወደ ሄርሚ ነው የምትሄደው። ሄርሚ እየሰጣት ያለው ፍቅር አሁን ከአብርሽ ኮምፕሊኬትድ የሆነ ህይወት የተሻለ ፍቅር እየሰጣት ነው። ይደውልላታል፣ ላግኝ ይችላል፣ አዲስ አበባ በሄደ ቁጥር ያገኛታል፣ አብረው ጊዜ ያሳልፋሉ። ስለዚህ እኔ የሄርሚን ልብ መጨረሻው ከኤርሚ ግሬስ ጋር ነው የሚሆነው እንጂ አብርሽ አሁን እንደምታስበው አንተ ትዳርን ፈተ በዚህ በኩል የልጅን እናት አስቀይመ ምናምን መስዋዕት የሚከፈልላት ሰው አይደለችም። ሲጀምር አንተ ከሰው ጋር ያለ መታ ህይወት ላይ የገባች ሴት በዛው መንገድ እንደምትሄድ አንተ ልታቅ ይገባል። አንተ ትንሽ ጭንቅላት ቢኖር ትንሽ ማሰብ ብትችል ነገሮች በግልጽ የሚታዩ ነገር ናት። አሁን ነገ አንድ ሰው መጥቶ ሩታ ላግባሽ ብሎ ሩታ ኦፊሻሊ ትዳር ብትመሰረት በዚህ በኩል በቃ ትጨማለቅባለች። ሄርሚ በጣም ትጨማለቅባለች። ከዛን ተጨማልቃ ብቻ ብትተው ጥሩ ነው። በጣም ሙደኛ ሆና አንተን ትታ ትሄዳለች። ካንተ በፊት የምታውቀው ኤርሚን ነው። ሩታ ሄርሜላ አንተን ያወቀችው አሁን በቅርብ ነው፣ ከ7-8 ወር በፊት ነው። ከዛ በፊት ከኤርሚ ጋር ምን ላይፍ እንዳላቸው አንተና እሷና ኤርሚ የነገሩህን ነው የምታውቀው። ከዛ ውጪ የምታውቀው ምንም መረጃ የለም። አብርሽ ልንገር፣ ደጋግሜ እነግርሃለሁ፣ ኤርሚና ሄርሜላ ስለነበራቸው ነገር አንተ የምታውቀው ሰፊ ታሪክ የለም። ልክ ነህ፣ ሪሌሽንሺፕ ውስጥ ስትሆን ያለፈ ታሪኳ ምናምን ብዙ ላያሳስብ ይችላል። ግን ልብ አድርግ አብርሽ፣ ኤርሚና ሄርሜላ ጋር ያለው ነገር የወደፊት ህይወትን ነው የሚበጠብጠው። ሩታን እንደዚህ እንደምታሰቃየው ሩታን በፈለክ ሰዓት መታ አንተ በፈለክ ሰዓት ሄዳ ምናምን ህይወት እንደዚህ የሚቀጥል አይምሰልህ። ትንሽ ልጁም አሁን ጠንከር ይላል። እርጉዝ ናት የተባለው ሁለተኛው ልጅ የምር እርጉዝ ከሆነችም ራሷን እንተን ሴት ስታረግ አንተ ነህ የምትለምናት። ይሄን ቃል ያዝልኝ። ለማንኛውም ቤተሰብ የዛሬው ቪዲዮ ይሄን ይመስል ነበር። እናንተስ ምን ተሰማችሁ? በጣም አብርሽ መጨማለቅ አልበዛባችሁም ወይ? ሀሳባችሁን እስቲ አሳውቁኝ። ሰላማችሁ ይብዛ።